ቂጣችንን ለማሳደግ ከሚረዱ ለማሳደግና ለማጠንከር ከሚረዱ እንቅስቃሴዎች መካከል ሂፕ ትረስት ዋነኛው ነው። ግን ሂፕ ትረስት ስትሰሩ ወገባችሁን የሚያማችሁ ወገባችሁ ላይ በጣም የሚሰማችሁ ሰዎች የተሳሳታችኋቸው ሊሆኑ የሚችሉ ስህተቶችን ዛሬ እነግራችኋለሁ እና እንዴት ማድረግ እንዳለባችሁም ዛሬ እነግራችኋለሁ ማለት ነው። ይሄ ቪዲዮ ሄልፕፉል ከሆነ እና የሚያግዛችሁ ከሆነ ላይክ እና ኮሜንት ማድረጋችሁን አትርሱ፣ ለእኔ ስለሚጠቅመኝ እና ደግሞ ሞር ዩቲዩብ ላይ ፖስት እንዳደረግ ኢንከሬጅ ያደርገኛል። የመማማሪያ ቻናል ስለሆነ ማለት ነው። ወደ ጉዳችን እንሄዳለን። አሁን ያው ቂጣት ላይ ምናምን የሚል ሰው ይኖራል። ያው ቂጥ የሰውነት አካል አይደል? ቂጥ ይቀጥል። ይሄን ስሰራ እኔ ራሴ በሮንግ ወይ ስሰራ ወገቤን ሁላ ሊሰማኝ ይችላል። we will bear with it. I hope you guys can see me. ቼክ እናደርገዋለን ከዛ። እሺ መጀመሪያ ይሄ ፓድ ያስፈልጋችኋል። you see this ጂም ቤታችሁ አይጠፋም፣ ያስፈልጋችኋል። ለስኳት ምናምን አያስፈልጋችሁም ነው የምለው። ለሂፕ ትረስት ግን definitely ያስፈልጋችኋል። so use this. እሺ so እንደዚህ ታደርጋላችሁ። I don't know how much you can see me. So now that we have checked you can see me. እሺ ትረስት ፓዳችሁን ካገኛችሁ በኋላ በዚህ ኪሎ መሞከር አይጠበቅባችሁም። ታስተካክላላችሁ አይደለ? የቤንቹ ኤጅ የጡት ማስያዣ የምታስሩበት ላይን ወይም ደግሞ ላታችሁ ስር ሎወር ላት ነው የሚባለው። በቃ ላታችሁ ስር፣ ላት ማለት ክንፋችሁ ማለት ነው። እዛ ስር ነው መያዝ ያለበት። እሱም አፌክት ስለሚያደርጋችሁ ከዛ እግራችሁ 90 ዲግሪ መስራት አለበት። ኦብቪየስ የሆኑ ነገሮች ናቸው እነዚህ፣ ግን just you know so we're on the same page። ከዛ ለዚህ ነው የምትሆኑት። አንደኛው ስህተት ይሄ ብቻ ሂፑ ብቻ እንደሚንቀሳቀስ ነው የሚመስላችሁ። ከዚህ ነው አንድ ላይ መንቀሳቀስ ያለበት። እናንተ ግን ይሄን ብቻ ከወገባችሁ ብቻ ታንቀሳቀሳላችሁ። ኢንስተር እንዴት ነው መሆን ያለበት? አንድ ላይ እና ደግሞ ማንም እያሯሯጣችሁ አይደለም። እንደዚህ አይነት ሂፕ ትረስት የምትሰሩም ከሆነ ፎርማችሁ ዲስራፕትድ ይሆናል። አገን ወገባችሁ ላይ ይሰማችኋል። ከዛ እንደዚህ ስትሰሩ አንድ ላይ ከላይ እስከ ስር እንጌጅ ታደርጋላችሁ ማለት ነው። ሌላኛው ደግሞ ላይክ በጣም እንትን ምለው ነገር ዌት መጨመር በጣም ክሩሻል የሆነ ነገር ነው። ወይም ኪሎ እየጨመራችሁ በሰራችሁ ቁጥር ክሩሻል ነው። ምክንያቱም ቴንሽኑን እየጨመረ ይሄዳል። አንድ ሜካኒካል ቴንሽኑ ሲጨምር ደግሞ ጡንቻችሁን ማሳደግ ትችላላችሁ። ግን ያው ቂጥም ጡንቻ ነው በነገራችን ላይ። ስለዚህ እነዚህ ነገሮች ታደርጋላችሁ ማለት ነው። ሁለተኛ ሃንድል ማድረግ ከምትችሉት አንድ ሰው ኢጎ ሊፍት እያደረገ ነው ወይም ደግሞ ሃንድል ከሚያደርገው በላይ እያበላሸ ነው ተብሎ የሚቆጠረው is when that person is fucking up their ፎርማቸው ሲበላሽ ነው። ስለዚህ የእናንተ ፎርም አሁን ያሳያችኋችሁ ሁለተኛ እንዲያስተካክሉ ብዬ ያሳየሁትን አይነት ፎርም የሚመስል ከሆነ you guys are doing great፣ መጨመር ትችላላችሁ። ካለበለዚያ ግን እያነጠራችሁ ዝም ብላችሁ ትመልሱት ከሆነና ኪሎን ኮንትሮል ማታረጉት ከሆነ እሱም ለወገብ ህመማችሁ መንስኤ ይሆናል። ሌላኛው ደግሞ ይሄ የተቀመጠበት ቤንቹ ቦታ አለ። እግሬን 90 ዲግሪ አሰርቶ ባሩ ደግሞ እዚህ ጋር እንዲያርፍ ነው የተቀመጠው። እዚህ ጋር ማለት ነው፣ ባሩ ሳይሆን ቤንቹ ኤጅ ነው እንዲያርፍ ነው የተቀመጠው። አንዳንዶቻችሁ ምን ታደርጋላችሁ? ለእናንተ ለማሳየት እኔ ራሴ ወገቤን ይሰማኛል በዚህ ከተጠምቆ አለ ብቻ ምን ያህል እንደራቀ ከዚህ ሲርቅ አሁን የቱ ጋር እንደሚሆን ጀርባ ያሳያችኋል። እንደዛ ሲሆን ወገቡ ብቻ ለብቻው እንዲህ ይላል። ሰፖርት ሲስተሙ እንዳለ ታወጣላችሁ፣ ያማችኋል ማለት ነው። እኔ ፐርሰናሊ ወገቤን አሞኝ አያውቅም ሂፕ ትረስት ሰራ። ግን ደግሞ አብዛኛው ሰው ኮምፕሌን ያደርጋል። በቃ ወገቤን ሂፕ ትረስት ሰራ ያመኛል። ኦ ጋድ እንዲህ የሚመስል ሂፕ ትረስት ትሰራላችሁ። ጋድ ምን እንደሆነ ራሱ አላውቅም። ይሄ
ምናችሁን የተቀመጠው እዚህ ጋር ጫንቃችሁ ይሄ ለማየት ሁላ የሚረብሽና የሚያስፈራ ነው። trying this was scary። ስለዚህ እንዴት ነበር መሆን የነበረበት? ቤንች ወደዚህ ተጠግቶ አያችሁት የቱ ጋር እንዳለ እዚህ ጋር ነው መሆን ያለበት። እዚህ ጋር ይሄ ከሆነ ደግሞ እንደዚህ ከራቀ ከባሩ ይሄኛውን በትክክል ሴታፕ ማድረግ አልችልም። ስለዚህ ሶሉሽኑ ምንድነው? ቤንቹን ወደ ባሩ አስጠግቶ ማቅረብ። መጀመሪያ ፎርሙን አንደርስታንድ አድርጋችሁ ፐርፌክት ሳታደርጉ ወይም ደግሞ ጣችሁ ላይ ሳይሰማችሁ በፊት ኪሎ አትጨምሩ ባካችሁ። ውድድራችሁ ከራሳችሁ ጋር ብቻ ነው። ሂፕ ትረስት is honestly one of the best movements። በጣም ጥሩ ከሚባሉ እንቅስቃሴዎች መካከል አንዱ ነው። ለመቀመጫ እድገት እና ጥንካሬ በትክክል ካልሰራችሁት ግን ያው ዴድሊፍተር የሚባለው ሂፕ ትረስትን አላያችሁም፣ ዲስትሮይ ነው የሚያደርጋችሁ and you will be in pain። so እነዚህን ነገሮች ፊክስ አድርጎ ይሄ ቪዲዮ ሄልፕፉል ከሆነና ሌላ ደግሞ የምን እንዳሳያችሁ እንደምፈልግ ኮሜንት ማድረግ ትችላላችሁ። I actually read my comments on YouTube. Thank you guys.